ሰላም እንዴት ናችሁ? ከስልካችሁ ላይ የጠፋን ፎቶ ኢቭን ጠፍቶ ለ6 ዓመት የቆየን ፎቶ በሁለት መንገድ ማግኘት ወይም ደግሞ መመለስ ትችላላችሁ። ሁለቱንም አንድ ባንድ አሳያችኋለሁ። እስከ መጨረሻ አብራችሁን ቆዩ። በዛውም ቪዲዮውን ላይክ፣ ሼር እንዲሁም ቻናሉ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። የመጀመሪያው ሪሳይክል ቢን ነው። ከሪሳይክል ቢን ፎቶአችሁን ለመመለስ መጀመሪያ ጋላሪ ትከፍታላችሁ። ጋላሪ ከከፈታችሁ በኋላ ከታች 3 መስመር አለ፣ እሱ ላይ ትጫናላችሁ። እሱ ላይ ስትጫኑት እነዚህን ያመጣላችኋል። እዚህ ጋር ሪሳይክል ቢን የሚል አለ፣ እሱ ላይ ትጫናላችሁ። ከዛ የጠፋባችሁን ፎቶዎች እስከ 30 ቀን እዚህ ጋር ሪሳይክል ቢን ስር ታገኛላችሁ። እነዚህን ለመመለስ ሰሌክት ታረጋላችሁ። ከፈለጋችሁ በአንዴ ኦል ሰሌክት የሚለውን ሰሌክት ታረጋላችሁ። ካልሆነ ግን የምትፈልጉትን ብቻ መርጣችሁ ሰሌክት ታረጋላችሁ። ሰሌክት ካረጋችሁ በኋላ ወርታች ትወርዳላችሁ። ወርታች ስትወርዱ እዚህ ጋር ሪስቶር የሚል አለ፣ እሱ ላይ ትጫናላችሁ። እሱ ላይ ስትጫኑት የጠፋባችሁን ፎቶ ከሪሳይክል ቢን ሪስቶር አድርጎ ወደ ጋላሪ መልስላችኋል። እዚህ ጋር እንደምታዩት ፎቶዎቹን ወደ ጋላሪ መልሶልኛል። ስለዚህ ፎቶአችሁ ጠፍቶ እስከ 30 ቀን ከሆነ ከሪሳይክል ቢን በዚህ መልኩ መመለስ ትችላላችሁ። ሁለተኛው ፎቶአችሁ ጠፍቶ ለረጅም ጊዜ የቆየውን የምትመልሱበት አፕ ነው። አፑን እዚህ ጋር እንደምታዩት ፋይል ሪከቨሪ ፎቶ ሪከቨሪ የሚል ነው። እሱን ኢንስታል ታረጋላችሁ። ኢንስታል እስከሚያደርግላችሁ ትንሽ ጠብቁታላችሁ። ኢንስታል አድርጎ ከጨረሰላችሁ በኋላ ኦፕን ትሉታላችሁ። ኦፕን ስትሉት ኦል ሪከቨሪ ብሎ አፑን ይከፍትላችኋል። ከዛ ሰሌክት ላንጉዌጅ ብሎ ይሄን ያመጣላችኋል። እንግሊሽ የሚለውን ትመርጣላችሁ። ከመረጣችሁ በኋላ ከታች እዚህ ጋር ፍቃድ ይጠይቃችኋል። አለው ትሉታላችሁ። አለው ካላችሁት በኋላ ወደ ላይ መጣችሁ እዚህ ጋር የራይት ምልክቱ ላይ እንዴት ትጫናላችሁ። ከዛ ፕሮፌሽናል ፋይል ሪከቨሪ ብሎ ይሄን ያመጣላችኋል። ወርታች ትወርዳላችሁ። ወርታች ከወረዳችሁ በኋላ እዚህ ጋር ስታርት የሚል አለ፣ እሱ ላይ ትጫናላችሁ። ከዛ ይሄን ያመጣላችኋል። ፋይል ሪከቨሪ ፎቶ ከሆነ ፎቶ፣ ቪዲዮ ከሆነ ቪዲዮ፣ አውዲዮ ከሆነ አውዲዮ፣ ዶክመንት ከሆነ ዶክመንት የምትፈልጉትን ከዚህ ውስጥ ትመርጣላችሁ። ለአሁን ፎቶ ነው የፈለግነው፣ ስለዚህ ፎቶ የሚለው ላይ ትጫናላችሁ። እሱ ላይ ስትጫኑት ፍቃድ ጠይቃችኋል። ከታች ወርዳችሁ አለው ትሉታላችሁ። ከዛ አሁንም እዚህ ጋር አለው ፐርሚሽን ፍቃድ ጠይቃችኋል። እሱንም ኦን ታረጋላችሁ። ከዛ ፎቶ ሪከቨሪ ብሎ ሁለት አማራጮችን ያመጣላችኋል። የመጀመሪያው ስካን ኦል ፋይልስ የጠፉትንና አሁን ስልካችሁ ላይ ያለውን ሁሉንም ስካን እንዲያደርግላችሁ ከፈለጋችሁ፣ ሁለተኛው ስካን ዲሌትድ ፋይል የጠፋባችሁን ብቻ ስካን እንዲያደርግላችሁ ከፈለጋችሁ እሱን ትመርጣላችሁ። ለአሁን ስካን ዲሌትድ ፋይል የሚለውን እንምረጥ። ከዛ እዚህ ጋር እንደምታዩት ስካን እያደረገ ነው። ስካን አድርጎ እስከሚጨርስ ትጠብቁታላችሁ። ከዛ ስካን አድርጎ ሲጨርስ ልክ እንደዚህ ያመጣላችኋል። ፊኒሽድ ጨርሷል። የኔ እንደምታዩት እዚህ ጋር 576 ፎቶዎች ዲሌትድ የሆኑ ስካን አድርጎ አምጥቶልኛል። 3 ፎልደሮች። የእናንተም እንግዲህ ዲሌት በሆኑ ፎቶዎች ብዛት እንደዚህ ስካን አድርጎ ያመጣላችኋል። እዚህ ጋር እንግዲህ የሚያመጣላችሁ ምናልባት ስካን ኦል ካላችሁት አሁን ስልካችሁ ላይ ያለና የጠፉትን ሁሎችንም ስካን አድርጎ ያመጣላችኋል። የምትፈልጓቸውን ፎቶዎች እንደዚህ ሰሌክት ካረጋችሁ በኋላ ከላይ እዚህ ጋር ሪከቨር የሚል አለ። እኔ 3 ፎቶ ነው የመረጥኩት። እናንተ በመረጣችሁት ልክ እዚህ ጋር ያሳያችኋል። ሪከቨር የሚለው ላይ ትጫናላችሁ። ከዛ እዚህ ጋር እንደምታዩ ሪከቨር እያደረገ ነው። ትንሽ ጠብቁታላችሁ። ከዛ ሰሌክት ያደረጋችሁን ፎቶዎች ሪከቨር አድርጎ ሪከቨር ሰክሰስፉሊ ብሎ ያመጣላችኋል። ሪከቨርድ የሆኑ ፎቶዎችን ለማየት እዚህ ጋር ቪው የሚለው ላይ ትጫናላችሁ። እሱ ላይ ስትጫኑት ሪከቨርድ አድርጎ የመለሰላችሁን ፎቶ በዚህ መልኩ ያመጣላችኋል። እንግዲህ በዚህ መልኩ ጠፍቶባችሁ የቆየን ፎቶ ኢቭን እስከ 6 ዓመት የቆየን ፎቶ መመለስ ትችላላችሁ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እንዲሁም እስካሁን መጣችሁ ቻናሉ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳረሱ። ቀጣይ በሌላ ጠቃሚና ትምህርታዊ ቪዲዮ እስከምንገናኝ ለሁላችንም ሰላም ይስጠን። ቸር ሰንብት። ባይ ባይ።